ኢትዮጵያ ገብቼ ብር በሚያስፈልገኝ ሰዓት አልሐምዱሊላህ ረብል ዓለሚን ዩቲዩብ ለሁለተኛ ጊዜ ብር ከፈለኝ። እንዴት ከፈለኝ፣ መቼ ከፈለኝ የሚለውን ደግሞ ቪዲዮውን እስከ መጨረሻ ከተከታተላችሁ ተመናግራችሁ ይሆናል። እናንተ ደግሞ ላይክ፣ ሰብስክራይብ ያላረጋችሁኝ ሰብስክራይብ በማድረግ በቀናነት አበረታቱኝ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ውድ ቻናል ተከታታዮች እንደምን አላችሁ? እንግዲህ ዩቲዩብ ለሁለተኛ ጊዜ ከፍሎኛል። መጀመሪያ መቼ ነበር የከፈለኝ፣ አሁን መቼ ነው የከፈለኝ የሚለውን ደግሞ ወደ መጨረሻ እገልጽላችኋለሁኝ። ግን ለእናንተ ምክር ዩቲዩብ አይከፍልም ወይስ ደግሞ ስጠይቋቸው መልስ ለማይሰጧችሁ ዩቲዩብ አው ይከፍላል፣ ጠንክረን ከሰራን ማለት ነው። ለምን ጊዜያችንን አሁን እኔ እንኳን አይደለም ዩቲዩብ ያልጀመርነው ይቅርና እኔ ራሱ ጀምሬ ቲክቶክ ላይ ስክሮል ሳረግ ነው ማመሸው። ግን እንደዛ ከምናረግ ዩቲዩብ ከፍተን አንድ ሰብስክራይብን በቀን አገኘን፣ ቪዲዮያችንም ታየም አልታየም ቪዲዮ እየሰራን እየለቀቅን ጊዜያችንን ብናሳልፍ ለራሳችን ቢዝነስ ብንሰራ ላለው አንደኛ ነገር ከብሩ ውጭ ማለት ነው። የራሳችንን ቢዝነስ እንኳን ብንጀምር ለሰው እንኳን አስተዋውቁልን ብለን ብር አንከፍልም። በራሳችን ቻናል ለቀን ማስተዋወቅ እንችላለን፣ ከብሩ በተጨማሪ ማለት ነው። ብዙ ነገሮችን መስራት እንችልበታለን በቻናላችን። ግን ለድምጽ ጥራት ይቅርታ፣ አስፋልት ጋር ስለሆነ ቤታችን የመኪና ድምጽ አለና ሲቀጥል ደግሞ ብር ከሰራን ደግሞ በየወሩ ነው የሚከፍለው። እኔ ግን ያው ብዙም ስለማልሰራ እዛም እያለሁኝ ስለማይመቸኝ ኢትዮጵያም ከገባሁ በአንዳንድ በራሴ ምክንያት ቪዲዮ አልለቀኩምና ነው የቆየው እንጂ ማለት ነው። የከፈለኝ አንደኛ ወር ላይ ነው። አሁን ደግሞ አራተኛ ወር ላይ ነው። ከሁለት ወር ከሶስት ወር በኋላ ነው የከፈለኝ እና ይሄንን የቆየው በራሴ ችግር ነው እንጂ በየወሩ ቪዲዮ በቀን በቀን እየለቀኩኝ ደግሞ ያው እይታም የለኝም። እናንተም ደግሞ ላይክ በማድረግ ቤተሰብ ተቀላቀሉ ላለሁኝ እና በራሴ ችግር ነው እንጂ በየወሩ ይከፍላል። እኔ አልሐምዱሊላህ የመጀመሪያውን ነግሬያቸዋለሁ ስንት እንደከፈለኝ አንደኛ ወር ላይ ማለት ነው። ከዛ በፊት ያው ብዙ ለፍቻለሁ፣ ግን እኔ 3 አመት ሆኖኛል ዩቲዩብ ከከፈኩኝ። አላደገልኝም። ማደግ ሰብስክራይበሩ ደህና ነው። ሰዓቱ አልሞላ ብሎ በጣም ብዙ ቆይቻለሁ፣ አመት ከምናምን ቆይቻለሁ። ቤቴ ደግሞ አይመችም ነበር የነበርኩበት ኮንትራትን ቤት ስለሆንኩኝ ሴትዮዋ ብዙም እንድሰራ ፈቃደኛ አይደለችም። ስሰራ የሆነ ነገር ታዘኛለች፣ ቪዲዮ እየቀረጽኩ ትቼ እሄዳለሁ፣ አጠፋለሁ። ልጅም ስላለበት ምናምን አሁን የሚመቻችላችሁ ልጆች ያላችሁ የሰው ቪዲዮ እያየን የምናመሽ ከኔ ጀምሮ ማለት ነው። ዩቲዩብ ላይም ሆነ ቲክታክ ላይ ባንከፍት የሰው ቪዲዮ ከምናይ ይሄ ሶሻል ሚዲያ ላይ የሚያስተምሩ አሉ እኮ አቡጊዳ ሚዲያ፣ ኢትዮ ኮምፒውተር ስኩል እነሱን ቪዲዮ እንዴት ኤዲት እንደሚደረግ፣ ቪዲዮ ዩቲዩብ እንዴት እንደሚሰራ፣ ቲክቶክ እንዴት እንደሚከፈት ይህን በደንብ አጥንተን ብናመሽ ማለት ነው። ቢያንስ እንደው በቀላሉ 15 ቀን ቢወስድብን እንዴት አከፋፈቱን ማለት እየከፈትን ከምንዘጋ በደንብ ትምህርቱን ወስደን ለመክፈት ማለት ነው። ሁሉም በራቸውን ከፍተው እያስተማሩ ነው ያሉት ማለት ነው። ያን ከፍተን እንኳን ትምህርቱን ተምረን ወደ ዩቲዩብ ከፈታ ብንሄድ ቢያንስ ሰዓት ያላችሁ ልጆች በቀን በቀን ቪዲዮ ብትለቁ፣ በሳምንት 2 ቀን፣ በሳምንት 3 ቀን ብትለቁ ወላሂ ቻናላችሁ ያርግላችኋል። ያርጋል፣ ክፍያም ይጀምራል፣ ሰዓቱም ይሄድላችኋል ማለት ነው። በተለይ እንደዚህ ጓደኛሞች የምትገናኙ ከሆነ አንድ ለአንዳችሁ በጋራ እየሰራችሁ ወይ ደግሞ በጋራ አንዷ እየቀረጸችሽ ቪዲዮ እየሰራሽ ቢያንስ በራሳችን ከምንቀርጽ ሰው ቁሞ ቢቀርጽ፣ እኔ ሁሉንም ቪዲዮዎችን ራሴ ነኝ የምቀርጸው። ሰው ቀርጾኝም አያውቅም። ግን ደግሞ እኔ ሰው ስለማላገኝ ነው። ሰውም ሳገኝ ቪዲዮ እንድቀረጽ ሴትዮዋ ማፈቅድልኝም። ያው ታውቁታላችሁ ብዙ ኮንትራት ቤት አንዳንድ ጥሩ ቤት ካልገጠማችሁ በቀርና እንደዛ እያደረጋችሁ ብትሰሩ ወላሂ ይከፍላችኋል። አሁን እዚህ ጋር ብሯ እዛ ያላችሁ ማለት ነው ብሯ ምን አላ ምናምን ልትሉ ትችላላችሁ። ግን ኢትዮጵያ ገብታችሁ ማለት ነው አንድ ብር ዋጋ እንዳላ ስታቋት የዛኔ ነው የሚገባችሁ። እዛ ሁደድ እኔም ነኝ ብር በጣም ነበር እኔ የማጠፋው። ቡቲቲ ለሰበሰብኩ ኦንላይን ላይ አይታክተኝም ነበረ። መክፈት ለሚፈልግ እኔ የማቀውን የምችለውን ለመርዳት ዝግጁ ነኝ። ሸር በማድረግ ቪዲዮ እንዴት ኤዲት እንደሚደረግ፣ እይታን መቼ ሰዓት ላይ እንደሚኖረው፣ እንዴት ሰዓት እንደሚሞላ ይሄንን ሸር አረጋችኋለሁ። እኔ ከኔ ተሞክሮ ማለት ነው። እኔ እንዴት አድርጌ ሰዓቱ እንደሞላልኝ መጀመሪያ ላይ ሳላቀው ብዙ ጊዜን ከጨረስኩ በኋላ ላይ የገባኝ ነገር ብዙ ስለ ሰዓት አሞላል በኋላ ላይ ነው የነቃሁትኝና እንደኔ ደግሞ እንደዛ የተደናገራችሁ ሰዓት አልሞላ ብላችሁ ጊዜያችሁን የወሰደባችሁ ካላችሁ ኮሜንት ላይ ጻፉልኝ፣ እነግራችኋለሁኝ ማለት ነው። እኔ አሁን ወደ ዩቲዩብ ስንት እንደከፈለኝ አሁን ወደ ብሩ እንሄዳለን። ብር ስንት ከፈለኝ? የመጀመሪያው 9,000 ምናምን ብር ነው የከፈለኝ። ለምን 9,000 ምናምን እንደሆነ እኔ በዩሮ ነው የሞላሁትኝ። በዶላር መሙላት ይችላል። ዶላር ሲሆን ግዴታ $100 መሙላት አለበት።
$100 ሲሞላ ነው ዩቲዩብ የሚከፍላችሁ ማለት ነው። እኔ ደግሞ በዩሮ አረኩት። ለምን በዩሮ 70 ዩሮ ሲሆን ቶሎ ብሩ እንዲመጣ ስለፈለኩኝ ማለት ነው። ያም አሁን 70 ዩሮ ሞልቶ ነው 9000 ምናምን ብር ነው። ይሄን 9000 ምናምን ብር ነው የደረሰኝ እኔ ማለት ነው። 70 ዩሮ ስለሆነ ማለት ነው። አሁን 9000 ምናምን ስላችሁ ደግሞ እቺ ብር ናት እንዴ ምናምን የምትሏላችሁ። እኔም እንደናንተ ነበርኩኝ። ለምን እዛ 50,000 ምናምን ሲከፈለን ብሩቺ 9 ሺዋ ምንም ቦታ አንሰጣትም ማለት ነው። 9000 ብር ግን እዛ 50,000 40,000 ከሚከፈለን በላይ 9000 ብር ይቺ ዋጋ አላት። እዚህ ብዙ ነገር የሆነ ፕሮግራም አውጥታችሁ ይሄ ለዚህ ብላችሁ 9000 ለ9 ቦታ ተከፋፍሏታላችሁ ማለት ነው። እና ዋጋን የምታውቁት ኢትዮጵያ ስትመጡ ብቻ ነው ስለ ብር ዋጋ። እዛ ሆናችሁ ምንም ስለ ብር ዋጋ አታውቁትም ማለት ነው። እና አታጣጥሉ ስለ ብር ማለት ነው። ብር 100 ብር ዋጋ አላት ኢትዮጵያ ላይ ማለት ነው። በዛው ብራችሁን ሴቭ አድርጉ ለማለት ነው። 9000 ብር ምን አላት ከሰራው ደግሞ ከዚህ በላይ በ100 ሺህ ሊከፈለኝ ይችላል። ብቻ እዚህ ጋር ካላህን በታች የእናንተ እርዳታ ነው እዚህ የሚያደረሰኝና አሁንም ላይክ በማድረግ ሼር በማድረግ የምትችሉ ሼር ማችሉ ላይክ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኖላችኋለሁ። ዳግም ስደካ መሰደድ እዚሁ ሁኜ 9000 ብር በወር እንኳን ባገኝ ለኔ ትልቅ ብር ነው። 9000 ብር እኮ አሁን ላይ መንግስት ሰራተኛ ራሱ ስንት ነው የሚከፈለው? 9000 ያገኛል እንዴ? ጥሩ ደሞዝ የሚባለው 9000 10000 ቢያገኝ ነው። ግን አሁን እነዚህ ጤናዎች እነዚህ መምህራኖች እንደዚህ አንዳንድ መንግስት ሰራተኛዎች እኮ ከ5000 በላይ አያገኙ 5000 4000 ከ3000 ጀምሮ ነው የሚያገኙት። እና እኔ ቪዲዮ ሰርቼ ለፍልፌ ምናልባት የዋይፋይ ነው ባወጣ የዳታ ማለት ነው እሱን ለፍልፌ 9000 ካገኘው ምን አነሰኝ? አልሐምዱሊላህ ረብል ዓለሚን በጣም ብዙ ነው ለኔ 9000 ብር ማለት ነው። ኢትዮጵያ ላይ ስትሆኑ ማለት ነው። ከዛ አይደለም የምታነጻጽሩ፣ ከአረብ ሀገር አይደለም የማነጻጽረው። ራሴን ከራሴ ጋር ነው የማነጻጽረውና 9000 ብርን አትናቋት ለማለት ነው። ብቻ እናንተ ላይክ አድርጉልኝ ቪዲዮዬን። 9000 ምናምን ብር ብለሽ የሚል አይጠፋም አለም። ባለፈው እንደዛ የተባለ ኮሜንት ስላለ ነውና 9000ዋን እዛ ከምታገኘው 40-50 ጋር አታነጻጽሪ። 9000 ከዛ ካለው 50 40 ይበልጣል። ለምን ምን እንደምታረጊያ በምን እንደምታጠፊያ ታውቂያታለሽ። እዛ ግን 40ም ተቀበልሽ ወሩ ገና እጅ ላይ 3 ቀን ሳይቆይ ብሩ ይጠፋል። እቺ 9000 ግን 9000 ብሯ ግን እዚህ ጋር ቢያንስ እስከ 15 ቀን ብዙ ነገር አስቤዛሽን ታሟላልሻለኝ። እኔ ደግሞ ቤተሰብ ለሌለው ሰው በጣም አሪፍ ነው። እኔ የምኖረው ከቤተሰቦቼ ጋር ነው። ለምፈልገው ለአንዳንድ ወጪ ለሚያስፈልገኝ ነገር አልሐምዱሊላህ በቂ ነው። እኔ ከራሴ ጋር ነው የማወዳደረው ራሴን ማለት ነው። ድሮ ማን ነበርኩኝ አሁን ማን ነኝ ብዬ ማለት ነው። አንደኛ ቤት ኪራይ ከሌለባችሁ ቤተሰብ ጋር የምትኖሩ ከሆናችሁ በጣም ብዙ ብር ነው ይሄ ብር ማለት ነው። አትናቁት። ያው አሁን እዚህ ጋር ብሩን አይደለም ማየት ያለባችሁ። አሁን ቻናል ላይ አክቲቭ መሆኑን ብር ክፍያ መጀመሩን ነው ማየት ያለባችሁ። አሁን እዚህ ጋር እኔ ጠንክሬ ከሰራው ማስታወቂያ መስራት እችላለሁ፣ ይከፈለኛል ከማስታወቂያ ማለት ነው። የራሴን ስራ ቢዝነስ ከጀመርኩኝ በራሴ ቻናል ብር ሳላወጣ ቢዝነሴን አስተዋውቃለሁ ማለት ነው። የቤተሰብ አላህ ብሎ ደግሞ ለኸይር ነገር ደግሞ አላህ ለኸይር ነገር ደግሞ ካዘዘልኝ ኸይር ነገር ሰደቃ ልታሰባስቡበት ትችላላችሁ። ብዙ ነገር ልትሰሩበት ትችላላችሁና እናንተ ብቻ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ባይ